አለ ብዬ አስባለሁ። ኔትወርክ የለሽም፣ ይቅርታ አድርግልኝ። አሁን የለን። ኦኬ ፈቲ፣ ቶሎ 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 ላጥ አድርጉት። ቶሎ ቶሎ አውሩ። እኔ ልወጣ ነው፣ በኋላ ተመልሼ እመጣለሁ። ሙቢ ሰላም አለይኩም። ወአለይኩም ሰላም። ሰላም ናችሁ? አልሐምዱሊላህ። ፈየዋልሽ? ፈየዋልካ? አልሐምዱሊላህ። እሺ መልክትሽ ምንድን ነው? ቶሎ በይ፣ ቶሎ ቶሎ። ማለት ለልሂታችን ማለት ስልክ እንዳትደውልላት ረፍት ትውሰድ። አንደኛ ነገር ደግሞ አቢባ ጋር ብር የተሰባሰበ ነው። እሺ። ሁለተኛ ነገር ደግሞ ዱዓ አድርጉላት። እሺ። ሶስተኛ ነገርስ የለም? ሶስተኛ ነገር ፍትህ ጠይቁላት በይ። ፍትህ ጠይቁላት። ውረጅ በይ። ቀጣይ እንዴ ቶሎ ቶሎ ሳራ ወይ ሙበይ አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ ወንድሜ? ሰላም ነህ? አንዳንዴ እኮ ልብ ይጠፋል። ሙበይ እኔ የምለው ቆይ ነው ኢማራት የሚባለው ሀገር ግን ህግ የለም እንደ ኢትዮጵያ ነው እንደዛም? አረ እንደ ኢማራት ህግ ያለው ሀገር የለም። ህዝቡም እንደሆነ አላውቅም። እና ምንድነው እንደዚህ ብዙ ሰው እየተበደለ ዝም የሚለው? ህዝቡ እንደዚህ እየተበደለ ለምንድን ነው ዝም የሚለው? እቺ ሴትዮ እኮ በቃ ምንም የምንሰማው ነገር ሱብሃንአላህ በጣም ያስደነግጣል። ወላሂ ለዓዚም ግን ለምንድን ነው ቆይ ምንድን ነው ችግራቸው? ወይስ ኢትዮጵያ ስለሆኑ ነው በቃ ችላ የሚሏቸው? እኛ እኮ ማህበረሰብ ኢትዮጵያ ሲያልፍለት አይፈልግም። በጣም ጥሩ ልብስ ሲለብስ አይፈልግም። በጣም ጥሩ ነገር ቆንጆ አባያ ከለበስኩ እንኳን አይናቸው ደም ይለብሳል። ማሻአላ ወላሂ የኛ አይለም ወላሂ ሳህ ማሻአላ አይለም። ሰው ሊያልፍለት አይፈልግም። ጥሩ መኪና ስነጂ መኪና እንዴት እኔ በታክሲ እየሄድኩኝ እሷ መኪና ትነዳለች። ስለዚህ ምንድነው ሳህ ወላሂ ለዓዚም ሀቅ ነው ማጥፋት አለብኝ። ሰው ምን ይለኛል? ሳራ በመኪና እየሄደች እኔ በታክሲ እንዴት እሄዳለሁ? በመሽዋር እንዴት እሄዳለሁ? ስለዚህ እሷን ስማ ማጥፋት አለብኝ። ቪዲዮ ቀርጬ ቪዲዮ እንደዚህ አድርግሻለሁ ብዬ ህይወቷ ማጥፋት አለብኝ። ኮድ ሸር ነው የምናስበው። ልክ ነው ሀቅ ነው። ኧረ ተው ወዴት እየሄድን ነው? በተለይ ዱባይ ላይ ያላችሁ ምንድን ነው እናንተ? ኧረ በአላህ እኛ ኢትዮጵያኖች በጣም አበዛ ነው ሙቤዬ። በቃ ስደት ላይ ያለው ጭካኔ ምንጨካከነው በቃ ከነጭራሹ። ኧረ ሐራም አለይኩም። ነገን ሞታለን ወላሂ ነገን ሟች ነን። ምንድነው ይዘን የምንሄደው ወደ አላህ ጋር? ምን ይዘን ነው የምንሄደው? ላኢላሃ ኢላላህ መሐመድ። እኔ በጣም እየደነገጥኩ ነው በሚሰራው ስራ ወላሂ በጣም እየደነገጥኩ ነው ወንድሜ በጣም አውሪ ሙቤ ወላሂ በሚሰራው ስራ በጣም እየደነገጥኩ ነው ወላሂ ወንድሜ በጣም በቃ ውስጤ ነው እርድብን ያለው። ለዚች ልጅ ደግሞ መልሼ ለስንቱ አልቅሰን ለስንቱ ተናደን እንችላለን። በአላህ ነገ ሞት ይጠብቀናል። ነገ ምንድነው ይዘን ወደ አላህ ዘንድ የምንሄደው? አናውቀውም መቼ እንደምንጠራ ወላሂ አናውቀውም መቼ እንደምንጠራ። ምን ይዘን ልንሄድ ነው? ኧረ አላህን እንፍራ፣ ፈጣሪያችሁን ፍሩ። ልክ ነሽ። እና ሙቤዬ በቃ ልልህ ነው እኔ በጣም ወላሂ በጣም ነው በቃ እየተገረምኩ ካልኩት በቃ በጣም ነው የሚያስፈራው። እኔ ሀበሻ ስደት ላይ በጣም ነው የሚያስፈራው። በጣም አብሽሪ። አላህ ይሁነን ብቻ አላህ ይሁነን። ልክ ነሽ። አላህ ይሁነን ሙቤዬ። አላህ ፍትህ ይስጣት። ኢንሻአላህ ዱዓ እናደርግላታለን። እኔም ለሊት ነይቼ እንግዲህ ሁለት ረካዓ ሰግድላታለሁ። ሰዓት እንትን 2 ሰዓት ላይ ኢንሻአላህ ፍትህ ለእህታችን ኢንሻአላህ ሁላችንም በዱዓ አንረሳትም ኢንሻአላህ በኢዝኒላህ ከሪም። አብሽር ወንድሜ አንተም አላህ አጅሩን ጀዛክን ይክፈልክ፣ እድሜህን ያርዝምልን ከነ ልጆችክ በነ ቤተሰብክ በረካ ሁን ወንድሜ። አንቺንም አላህ ይጠብቅሽ ሳሪ። አሚን አሚን ሙቤ አሚን አሚን። አላህ ይጠብቃችሁ ባላችሁበት።
በዓለም ላይ ያላችሁ እህቶች ጠቅላላ ከነዚህ አይነት ሰዎች ራሳችሁን ጠብቁ። በቀጣይ ምን ራሳችሁን መጠንቀቅ ያለባችሁ ምን አይነት ካሜሮች እንዳሉ የቱ ጋር እንደሚደበቅ ምን አይነት ሁሉ ቪዲዮ ሰርቼ አሳያችኋለሁ። አንድ ቦታ ላይ ካሜራ እንዳለ ቼክ እንደምታረጉ ለእናንተ ጥንቃቄ እንድትማሩበት። ሽንት ቤት ሳትገቡ ቼክ አድርጉ። አንድ ሰው ቤት ስትሄዱ ማንኛውም ቤት ስትሄዱ አፕ አለ። እሱን አፕ ሁሉ አዘጋጅላችኋለሁ። ሽንት ቤት ስትገቡ የሰው ቤት ስትሄዱ ጥር ታደርጉና ቼክ ታደርጋላችሁ። እዚህ ቦታ ካሜራ አለ፣ ሽንቴን አልሸናም፣ ቤት ሂጅ ይሸናለሁ ብለሽ ቤት ሂጅ ይሸናል። እንደዚህ ከአሁን በኋላ ማመን የለማ። ኢንሻአላህ እንዴት ነው ሰው የምታምኑት? አትመኑ ማንም ሰው። እንግዲህ ያመናችሁት ሰው እንደዚህ እያደረገ ያለው ከባድ እኮ ነው። በተለይ አረብ ሀገር ያላችሁ ሽንት ቤት ሳትገቡ አርግታችሁ ቼክ አድርጉ። ካሜራ አለ የለም? ካለ ሽንትሽን ቤትሽ ሽኒ። የሚያዋጣሽ እሱ ነው። ይሄ ነው ያለው ነገር እንዴ። ኢንሻአላህ አላህ ይጠብቀን ብቻ። ወላሂ ተጠንቀቁ እህቶቼ፣ ተጠንቀቁ። አላህ ይጠብቃችሁ። ወላሂ ተጠንቀቁ። እኔ ለእናንተ ስል ነው። አሜን። እኔ እንግዲህ ወላሂ በጣም ነው የምታሳዝነው። በጣም ሀባይቢ። እሺ ልክ ነህ፣ ሐቅ ነው ወላሂ። አላህ ይጠውል ዑምርክ፣ አላህ ይከልልልን ኢንሻአላህ። አላህ ይحفظكم اخواتي። እኔ ማን አለኝ? እናንተ ናችሁ እኮ ለዚህ። አሜን አሜን ወንድሜ። ክፉ ነገር እንዲነካብኝ አልፈልግም እህቶች። እሺ እናንተን የነካ እኔ ነካ ኢንሻአላህ። ስለዚህ ከጎናችሁ ነኝ። አብሽሩ እህታችን ረዋን፣ አትጨነቂ። አላህ ምን ይላል? ወአሳ አን ተክረሁ ሸይአን ወሁወ ኸይሩን ለኩም። አንድ ነገር ትጠላላችሁ፣ ያ ነገር ለእናንተ መልካም ሆኖ፣ ወአሳ አን ተሑቡ ሸይአን ወሁወ ሸሩ ለኩም። አንድ ነገር ትወዳላችሁ፣ ያ ነገር ለእናንተ መጥፎ ነው ይላልና ሁሉ ነገር ለኸይር ነው እህቴ። አብሽሪ፣ ከጎንሽ ነኝ። የሁሉ እህት አለሽ፣ እነ ሳራ፣ እነ ሰሚራ፣ እነ ፋጥማ፣ እነ ፋይጂ፣ ሁላችን ከጎንሽ ነን። እየሰማሽን ከሆነ ኢንሻአላህ አንቺ ማድረግ ያለብሽ ራስሽን ጠብቂ። ምንም ነገር አትሁኝም፣ ፍትህም ታገኛለሽ። ለአንቺም ድምጽ እንሆናለን። ሁላችሁም ይሄን ሃሽታግ ተጠቀሙ። ፍትህ ለረዋን የሚለውን ሃሽታግ ተጠቀሙ። አሁን የሰራሁት ቪዲዮ ላይ ኮሜንት ላይ ግቡና እባካችሁ 300 ሰዎች አላችሁ፣ ፍትህ ለረዋን ብላችሁ ኮሜንት ጻፉ። የእናንተ ኮሜንት ወሳኝ ነው። ወሳኝ ነው። ኮሜንቱ ላይ የሚያለቅስ ኢሞጂ የምትልኩ ቪዲዮ ቫይራል ላይ አይወጣም። ፍትህም እየጠየቀች ነው። this is my message። ሌላ ሰዎች መልእክት አለ? ሰላም አለይኩም ሰላም። ሰሚራ እኔ ልወጣ ነው። ሙበዬ ወአለይኩም ሰላም። ተማም ሰሚራ አላህ ይጠብቅክ። مع السلامة። እሺ ሰሚራ አላህ ይጠብቅህ አንተንም አላህ ይጠውልና አምረክ። ወላሂ ወንድሜ ሁልጊዜም ከጎናችን ነክና አላህ ይጠብቅህ። እንግዲህ እሷንም አላህ ነው የፍትሁ ባለቤት እሱ ነውና አላህ ፍትሁን ያውርድላት። አሚን። ወላሂ ይህን ያህል አመት ተሰቃይታ አላህ ሱብሓነሁ ወተዓላ ወበሽሪ ሳቢሪን ታግሳ ታጋሾችን አበስራቸው ብሎናልና ኢንሻአላህ አላህ ያበስራታል። ፍትዋን እሱ ያወጣላታል። አንተንም አላህ ይጠብቅህ። ኑርልን። ሌላው ምንም አይደለም። ልጆችህን አላህ ይጠብቅልህ። ብቻ ኑርልን። ሹክራን ሰሚራዬ። እዚህ ያላችሁ ሰዎች ኮፒ ሊንካችን 3.2 ነው። 5000 ያስገቡት። ቪዲዮ 29000 ደርሷል። እስከዛ ድረስ ደግሞ 30000 ይገባል ወይ 50000 ይገባል። ኮፒ ሊንኩን 5000 ያስገቡት። ያጀማ ኮፒ ሊንክ በጣም ወሳኝ ነው፣ ያስፈልገናል። እንደናንተ አይነት ምርጥ ወዳጆች እንዳሉን ይሄ ነገር ደግሞ እንዳይሳካና ለሷ ፍትህ እንዳንጠይቅላት የሚፈልጉ ሰዎች እንዳሉ ማወቅ አለባችሁ። ስለዚህ የእናንተ ድጋፍ ያስፈልገናል። አንድ እጅ ለብቻው አይጨበጭም። እኛ ቪዲዮ ብትሰራ እናንተ ሼር ዱዊት ካላረጋችሁት፣ ኮፒ ሊንክ ካላረጋችሁ ዋጋ የለውም። ስለዚህ ካላስቸገርኳችሁ ማይ ዲር ፋሚሊ የኔ ቤተሰቦች ኮፒ ሊንኩን 5000 ያስገቡት። እኔም ሂጄ ቁርስ ልብላና ከልጆቼ ጋር ተመልሼ በኋላ ዙር ሰግጄ ማለት ነው። መልካም ቁርስ ብያለሁኝ። በቃ እኔም ልወጣ። ሹክራን ቴንክ ዩ ቬሪ ማች አፍዋን። ስለዚህ አሁን ሁላችሁም ገብታችሁን መልእክት በደንብ አስተላልፋችኋል መሰለኝ አይደል?